ሰላም ጤና ይስጥልን። እንዴት ናችሁ? ሁለተኛ ቀኑን የያዘው ኢትዮጵያን እንወቅ ፕሮግራማችን ተጀምሯል። ዛሬ ደግሞ የምስራቋ ኮከብ የሆነችው ድሬዳዋ ከተማ ነው ቀንጨብጨብ አድርገን በትንሹ የምናሳያችሁ። ድሬዳዋ ስትመጡ 5 ዋና ነገሮች አሉ። የመጀመሪያው የባቡር ጣቢያ ነው። የባቡር ጣቢያው ከአዲስ አበባ ድሬዳዋ ቀጥታ የባቡር ጣቢያ አለ። እንደገና ደግሞ የጅቡቲ ወደብም ስለሆነች የምድር ባቡሩን ስለዚህ ሳትጎበኙ እንዳትመለሱ። ሁለተኛ አሊ ቢራ ፓርክ በጣም ነፋሻማና ዛፍ የሚበዛበት ስለሆነ ገብታችሁ ፈታ ብላችሁ ተዝናንታችሁ የሀገራችሁ ሙዚቃ ከዚራ የሚለውን ከፍታችሁ እየተዝናናችሁ መመለስ ትችላላችሁ። በሶስተኛ ደረጃ ጣፋጭ ምግቧ ትታወቃለች ድሬዳዋ። በትንሽ ብር ጣፋጭ ምግብ መንገድ ላይም ፉል የተለያዩ ነገሮችን ሳትቀምሱ እንዳትመለሱ። በአራተኛ ደረጃ እንደገና የምናገኘው ደግሞ ድሬዳዋ ከሄዱ ልብስ ለምኔ የሚባል ነገር የለም። በትንሽ ብር የሚያማምሩ ጫማዎችን፣ ልብሶችን ሸምተው ይመለሳሉ። በአምስተኛ ደረጃ እንደገና ድሬዳዋ ከመጡ ከዚራ ከተማን ሳታዩ የትም እንዳትንቀሳቀሱ። ስለዚህ የሀገር ሰው ኢትዮጵያን እንወቅ የምንለው በምክንያት ነው። እኛ ሀገራችን ብዙ ተፈጥሮ አለን፣ ብዙ ድንቅ ቦታዎች አለን፣ ብዙ ብስጥር፣ ብዙ ብሔረሰብ ያለን ስለሆን በዚህ ደግሞ አንድነታችንን ማሳየት አለብን። ዳይ ወደ በሀሳብ ሳላውቀው ደንገጎን ጭርሼ ገባው ድሬ መጋላ ድሬ ጉዳይ አለ